አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ፣ ሀገራችንም አላህ ሰላም ያድርግልን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ይጠቅማችኋል ብዬ ስላሰብኩኝ ለእናንተ ማካፈላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት 30 ጁዝ ቁርአን በመርሳ ከተማ ዋጋው ስንት እንደሆነ ነው። እንግዲህ ይሄ ቁርአን በትዕዛዝ ነው የተገዛው። አንድ ወንድሜ ገዝተሽ ለሚቀራ ሰው ስጭልኝ ብሎኝ 10 ሀባ ቁርአን ገዝቼ ያው የምታዩት ማለት ነው። ሁለት አይነት ነው ማለቴ ወረቀቱ። እናም ይህ እንግዲህ ዋጋው ይለያያል። አምስቱ በ400 ሂሳብ ነው። አምስቱ ደግሞ በ480 ያኔ ዋጋው 500 ነው በቋሚነት። ነገር ግን በብዛት ስለገዛሁት 20 ብር ቀንሶልኛል በአንዱ ፍሬ ማለት ነው። እናም እንግዲህ ይሄን ቁርአን ያዘዘኝ አንድ ወንድሜ ነው። አላህ ኸይር ጀዛውን ይክፈለው። ገንዘቡ በሆነ ባልሆነ እናወጣዋለን። ነገር ግን በእንደዚህ አይነት በጠቃሚ ነገር ላይ በዱንያም በአኼራም የሚያስደስት ቋሚ ሰደቃ ላይ የምናወጣው ገንዘብ ወጣ የሚባል አይደለም። ኸይረ ጀዛውን ይክፈለው። ዱንያ አኼራውን አላህ ያሳምርለት። እንግዲህ ሙተን እንኳን የማይቋረጥ ሰደቃ ነው ቁርአን ገዝቶ ወቅፍ ማድረግ እና ቁርአኑ እንግዲህ አሳያችኋለሁ ልዩነቱ ማለት ነው። ይሄ ባለ 400 ነው። 400 ነው። ይህ ደግሞ ባለ 500 ነው። ልዩነቱ የወረቀቱ ስንስነቱና ድንድንናው ነው። ይህ የምታዩት ውስጡ ቀይ ነው። ወረቀቱም ድንድን ይላል። ከ400 ትንሽ ያል ይላል። ዙሮ ሁሉም ለመቅሪያ ነው። አሪፍ ነው እና እንግዲህ ለሚቀራ ሰው እንደዚህ 400 500 ብር አውጥተን ብንገዛ ብዙም የሚካበድ አይደለም። ምክንያቱም ለዱንያ ጥቅማ ጥቅም ብዙ ነገር እናወጣለን። ይህ ግን ለአኼራ ቤታችን የሚጠቅም ስለሆነ ማለት ነው። እና ይሄ እንግዲህ እንዳልኳችሁ ባለ 500 የሚሉት ነው። 480 ነው የገዛሁት ይሄን። ይህ ደግሞ ባለ 400 ነው። ወረቀቱ ነው የሚለያየው እንዳልኳችሁ። ይሄ ባለ 400 ብር ወረቀቱ ትንሽ ሳሳ ይላል። ይሄ ማለት ነው እንግዲህ ይሄ ባለ 400 ነው የማሳያችሁ። ይሄ እንዲህ ብሎ ይሄ ባለ 400 ነው። እዚህ ጋር ይሄ ባለ 400 ነው ሁሉም። ይህ ደግሞ አንድ አይነት ነው። ባለ 500 ነው። ያው እንዳልኳችሁ ብዛት ከገዛችሁ ሊቀንሱላችሁ ይችላሉ። እና ሁላችሁም የቪዲዮ የምታው እንግዲህ ለዚህ ወንድሜ ያላህ ያሰበውን ሁሉ እንዳሳካለት ጀዛውን አላህ እጥፍ ድርብ አድርጎ እንዲመነዳው ዱዓ አድርጉለት። ያሰበው ሁሉ ይሳካለት። አላህ ደግሞ ከስደት በቃ ብሎ በአገሩ ላይ የሚኖር ያድርገው። በአገር ላይ ሁሉም ነገር ያምራልና ያው የሰው ነው። ምንም ቢመች ምንም ቢያምርም የሰው ወርቅ አያደምቅ የሚባል ነገር አለና አገራችን አላህ ሰላም አድርጎ በአገራችን ሰብሰብ አድርጎ ርዚቃችን በአገር አድርጎልን የምንኖር ያድርገን። እና ላይክ እያደረጋችሁ አበረታቱኝ። እንግዲህ ሀገር ቤት ነው ያለሁት። የሸበካ ጉዳይ ብዙ ውጣ ውረዶች አሉ። ለዛ ነው ቶሎ ቪዲዮ ማልሰራው። ኢንሻአላህ የሚጠቅሙ ቪዲዮዎችን እሰራለሁ ብዬ አስባለሁኝ። ነገር ግን ጠንክሬ እንዲሰራ የእናንተ ብርታት የእናንተ ድጋፍ ያስፈልገኛል። ቪዲዮውን ላይክ በማድረግ ሼር በማድረግ ማለት ነው። እናም በያላችሁበት አላህ ይጠብቃችሁ። እናንተንም ደግሞ አላህ ያሰባችሁትን አሳክቱ በሀገራችሁ የምትኖሩ ያድርጋችሁ። በዚሁ ልሰነባበታችሁ ወሬ ያላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።